ዛሬ እንግዲህ እንደተለመደ በላይክ ነው የምንጀምረው። ላይክ ሰብስክራይብ እያደረጋችሁ ዛሬ ባዮስታቲክስ እናያለን። ስለ ኳርታይል ነው የምናየው። ስለዚህ ኳርታይል እንዴት መስራት እንችላለን? ከዛሬ ጀምሮ ኳርታይል የሚባል ነገር ማጣት የለም ማለት ነው። ስለዚህ ኳርታይልን በአጭር ጊዜ እናየዋለን ማለት ነው። በደንብ ተከታተለኝ። ዳይ ወደ ትምህርት። ዛሬ ኳርታይል ስለ ኳርታይል እያየን ነው። ስለዚህ ኳርታይል ማለት ዳታ የተሰጠውን ኳልባርት በአራት ቦታ ማከፋፈል ማለት ነው። እንግዲህ እንደምታውቀው ኳርታይል ማለት አራት ቦታ የተሰጠውን ዳታዎች የተሰበሰበውን ዳታዎችን አራት ቦታ ማከፋፈል ማለት። ስለዚህ ስሪ ኳርታይል አለ። ኳርታይል ስንል ኳርታይል 1 አለ፣ 2 አለ፣ 3 አለ ማለት ነው። ስለዚህ እነዚህን አራት ቦታ መከፋፈል ማለት ኳርታይል ማለት ነው። ኳል ቦታ ለአራት መከፋፈል ነው። ስለዚህ እንግዲህ ዛሬ ስለ ኳርታይል በደንብ ተከታተሉና ጥያቄ ይኖረናል ማለት ነው መጨረሻ ላይ ማለት ነው። ስለዚህ ኳርታይል ለአራት ቦታ እኩል እናከፋፍላለን ካልን ስለዚህ ኳርታይል 1 ኳርታይል 2 ኳርታይል 3 የሚባሉት እንዴት ፎርሙላዎችን ድራይቭ እናደርጋለን ወይስ እንዴት መስራት እንችላለን የሚለው አሁን በደንብ እናያለን። እስቲ ተከታተሉን። ስለዚህ አራት ቦታ መከፋፈል እንዴት ነው የምንከፋፍለው? ለምሳሌ በደንብ ውስጥ አሳያችኋለሁ። ያያችሁ ነው አይደል ተማሪዎች? እስቲ በደንብ ተከታተሉ። ኳርታይል 1 ማለት 0.25 n+1 አለ። ስለዚህ ይሄ 0.25 የሚለው እንዴት መጣ የሚለውን አሳያችኋለሁ ማለት ነው። ስለዚህ ኳርታይል 2 ላይ 0.5 ኢንቱ n+1 የሚለው ኳርታይል 3 ላይ 0.75 n+1 የሚለው እንዴት መጣ ብላችሁ የጠየቃችሁኝ በጣም አመሰግናለሁ። እንደ ኮሜንት ላይ እንዳስቀምጣችሁት አይቼዋለሁ። ስለዚህ እሱን ዛሬ በደንብ ያሳያችኋለሁ ማለት ነው። ስለዚህ ኳርታይል ለመስራት አራት ነገር ማወቅ ያስፈልጋል። ስቴፖችን በደንብ መከታተል ነው። ስለዚህ ስቴፖችን በደንብ ያሳያችኋለሁ። እነዚህን ኳርታይል 1 ኳርታይል 2 ኳርታይል ስለ እንዴት እንደመጣ በደንብ እስቲ ተከታተሉ። እሺ ኳርታይል 1 የምንለው እንግዲህ ኳርታይል ማለት አራት ቦታ ዳታ ማከፋፈል ብለን አይደል? ስለዚህ ምን አለ n+1 አለ አይደል? n ጀነራል ፎርሙላ መያዝ አለባችሁ። n+ የሚለውን ያዙና አይምሮ ውስጥ ምን ትይዛላችሁ? n+1 የሚለውን ትይዙና ኳርታይል 1 ብለን ነሳ ኳርታይል 1 እዚህ ካልስጥ n+1 የሚለውን ፎርሙላ ይዛችኋል አይደል? ስለዚህ n+1 ኦቨር 4 አራት ቦታ ማከፋፈል ነው። እንግዲህ በውስጥ አውቅነት ስንት አለ? እዚህ አንድ አለ አይደል? እንደ በጎን ማለት አንድ አለ በውስጥ አውቅነት። ስለዚህ አንድ ሲካፈል ለአራት ስንት ይመጣል የሚለው ማወቅ ያስፈልጋል ማለት ነው። ስለዚህ አንድን ለአራት ስናካፈል 0.25 ይመጣል አይደል? ተማራጅ በደንብ ተከታተሉ። ስለዚህ ኳርታይል 1 የሚለውን ዳታ የተሰጠውን ዳታን ለአራት ስናካፈል 0.25 የሚለው ያነ ይመጣል ማለት ነው +1። ስለዚህ ይሄ ለኳርታይል 1 በደንብ ያዙት፣ በኋላ ይጠቅማል። ስለዚህ ኳርታይል 2 አሁንም ተመሳሳይ ነው። እንግዲህ ለአራት ቦታ ማከፋፈል ኳርታይል 2 አንድ የት አለ ብለን ኳርታይል 1 ስላለን አንድ አለ እንበል። ስለዚህ ኳርታይል 2 ስንል ቱንቱ ምን ይሆናል? ቱንቱ n+1 ኦቨር ዋት ኦቨር 4 ይሆናል። ለአራት ማከፋፈል ነው። እንግዲህ ለሁለት ለምንድን ነው ወሰድኩት? ኳርታይል 2 ስለሆነ ማለት። ስለዚህ በሁለት አንድ ይሆናል። በሁለት 2። ስለዚህ አሁን ምን ይሆናል? n+1 ኦቨር ዋት ኦቨር 2 ይሆናል ማለት ነው። n+1 ኦቨር 2። ስለዚህ በውስጥ አውቅነት አንድ አለ አይደል? ሲናጣፋ ታዲያ አንድ ሲካፈል ለሁለት ስንት ይመጣል ማለት ነው? ስንት ይመጣል? 0.5 ይመጣል አይደል? ስለዚህ 0.5 የሚባሉት እዛ ይመጣል ማለት ነው። ለአራት ዳታውን ለአራት ስናካፈል አንድን ለሁለት ስናካፈል 0.5 እናገኘዋለን ማለት። ስለዚህ 2 ኦቨር 4 2 በሁለት ስናጠፋ አንድ ይሆናል። ከስር ደግሞ 2 ይሆናል። ስናካፈል 0.5 ይሆናል ማለት ነው። ስለዚህ ጀነራል ፎርሙላ መያዝ አለባችሁ። ኳርታይል 2 ለመስራት 0.5 ኢንቱ ዋት n+1 የሚለውን መያዝ ያስፈልጋል ማለት። ስለዚህ ኳርታይል 2 ከተጠየቃችሁ 0.5 ኢንቱ
ኤን ፕላስ ዋን የሚለው ማወቅ ያስፈልጋል። ኳርታይል ስሪ የሚለው ላይ እንምጣ። ኳርታይል ስሪ አሁን 3 ነው አይደል? ስለዚህ ስሪንቱ ምን ትላላችሁ በቀላሉ ኤን ፕላስ ዋን ኦቨር 4 ትሉና ለምንድን ነው አራቱ ከየት ነው የሚወስደው? አራት ኳርታይል ብለን አይደል? ስለዚህ ኳርታይል ማለት ዳታውን የተሰጠውን ዳታ ሴት ሲሆኑ ለአራት ማካፈል ነው። ስለዚህ ቀላል ነው። ስለዚህ 3ን ለ4 ስታካፍሉ ኤን ፕላስ ዋን ነው አይደል እንዴ? ስለዚህ 3ን ለ4 ስታካፍሉ ስንት ይመጣል ማለት ነው? 0.75 ይመጣል ማለት ኢንቱ ኤን ፕላስ ዋን ማለት ነው። አሁን ተማሪዎች በደንብ ይዛችኋል አይደል? በቀላሉ አሁን ሚያስ ያለባችሁት ነገር ምን ናቸው? ኳርታይል ዋን ኢኳልስ ቱ 0.25 ኢንቱ ኤን ፕላስ ዋን የሚለው ሚያስ ያስፈልጋል። ኳርታይል ቱ የምንለው 0.5 ኢንቱ ኤን ፕላስ ዋን የሚለውን ሚያስ ያስፈልጋል። ኳርታይል ሲሪ የምንለው ኳርታይል ሲሪ ኢኳልስ ቱ 0.75 ኢንቱ ኤን ፕላስ ዋን የሚለው ተማሪዎች ገብታችኋል አይደል? አሁን 0.25 እንዴት እንዳካፈልን ገብታችኋል አይደል? ኳርታይል ቱ ላይስ እንዴት አካፈልን 0.5 እንዳገኘን ኳርታይል ሲሪ ላይ ራሱ 0.75 እንደመጣ ገብታችኋል አይደል? በደንብ ሚያስ ያስፈልጋል። ስለዚህ ኳርታይል ላይ ምን ያስፈልጋል? ኢንተርኳርታይል ሬንጅ ለመፈለግ ራሱ ኳርታይል ሲሪ ማይነስ ምን ትላላችሁ? ኳርታይል ዋን ትላላችሁ ማለት ነው። ለምንድን ነው እንደዚህ ያልኩት? ምክንያቱም ሬንጅ ማለት ምን ማለት ነው? ሬንጅ ማለት እኮ ላርጀስት ማይነስ ስሞለስት ነው ማለት ነው። ስለዚህ ኤክስተርም ላይ ነው ዲፔንድ ደግሞ ነው። ኤክስተርም የምንል ከሆነ የመጨረሻ ላስት ላይ ያለው ላርጀስቱ እና ስሞለስቱ ላይ ነው። እንግዲህ ሚድል ያለው ነው እነዚህ ላይ ነው ዲፔንድ ደግሞ ስለ ሬንጅ ምናምን ስናነሳ በደንብ እናየዋለን፣ አሳያቸዋለሁ በኋላ። ስለዚህ በደንብ ተከታተሉ። ስለ ኳርታይል እያየን ነው እንግዲህ ዛሬ። እስካሁን ላይክ ያላደረጋችሁ ሰብስክራይብ ያላደረጋችሁ ብታደርጉ ደስ ይለናል። እስቲ ስታበረታቱን በጣም ደስ ይለናል። ስለዚህ ዛሬ በደንብ እናየዋለን። በደንብ ተከታተሉ። ስለዚህ አሁን ጥያቄ እንደዚህ ሰጠን። ኤግዛምፕል አለ። ምን አለ? ሌት አስ አሱሚንግ ዘ ፎሎዊንግ ዳታ ሴት percentage the each of the 8 factorial orders identifying the first and the third quartile አለ ማለት። ስለዚህ identifying ምን በደንብ ተከታተሉ። identifying the what? identifying the first አለ the first and the third quartile ምንድነው? ኳርታይል ዋን እና ኳርታይል ስሪ ተጠየቀ ማለት ነው። ይሄው ወደ የተጠየቀው ሪኳየርድ ብለን እንነሳ። ሪኳየርድ ምንድነው? ኳርታይል ዋን እና እንደዋት ኳርታይል ሲሪ ተጠየቀ ማለት ነው። ስለዚህ ጊቭኑ ታዲያ ምንድነው የተሰጠው? ምንድነው 18 ዳታ 18 21 23 24 አሁንም 24 እሺ 32 እሺ 42 እሺ 59 ማለት ነው። እነዚህ የተሰጠው ዳታ ናቸው ማለት ነው። ስለዚህ ታዲያ እንዴት እንደዚህ መስለ ጥያቄውን ኳርታይል እንዴት መፈለግ እንችላለን? ኳርታይል ዋን ኳርታይል ሲሪ እንዴት መፈለግ እንችላለን የሚለው ፎርሙላ ይዛቸዋል እንግዲህ ሶልቭ አድርገናል። ስለዚህ ኳርታይል ዋን እንፈልገው እስቲ። መጀመሪያ ስቴፕ ኳርታይል ለመስራት ስቴፕ ዋን ላይ ሹር መሆን ያለባቸው ነገር ምን ናቸው? ሶርትድስ ኢን ኢንክሪዚንግ ኦርደርስ የተሰጠውን ዳታችን ኢንክሪዚንግ መሆኑ ከስሞል ወደ ዋት ከስሞል ቱ ላርጀስት ከስሞል ወደ ላርጀስት ኦርደርድ ሆኗል ወይስ አልሆነም? ኦርጋናይዝ ሆኗል አልሆነም የሚለው ሜክ ሹር መሆን አለባቸው ማለት። ስለዚህ በደምኛ 18 1 30 23 24 24 32 42 59 እንግዲህ ያው ቅደም ተከተል እንደጠበቀ ነው። ከስሞል ወደ ላርጀስት ነው እንግዲህ ራሱ አስተካክለው ማለት። ስለዚህ አንደኛ ስቴፕ ጨርሰናል። ሁለተኛ ስቴፕ ላይ ፖዚሽኑን መስጠት ማለት ነው። ፖዚሽኑ እንዴት ማወቅ እንችላለን የሚለው ፎርሙላ ይዛችኋል ፖዚሽኑ ለማወቅ። ስለዚህ ኳርታይል ዋን እንጀምረው። ኳርታይል ዋን ስኳልስ ምንድነው አለው 0.25 ኢንቱ ኤን ፕላስ ዋን ነው አይደል? እንቆጥረዋለን። ኤን ማወቅ ያለብን ኤን ኢኳልስ ቱ የተሰጠውን ዳታ መቁጠር ነው። ይሄው 18 1 2 ላሳያችሁ በደንብ ይሄው
1 2 3 4 5 6 7 8 ነው ማለት ነው። ስለዚህ ኤን ኢዝ ኢኳልስ ቱ 8 እንላለን ማለት ነው። ኤን ኢዝ ኢኳልስ ቱ ስንት ነው? ኤን ኢዝ ኢኳልስ ቱ 8 ነው። ማስገባት ብቻ ነው ተማሪዎች። ኳርታይል 1 ኢዝ ኢኳልስ ቱ 0.25 ኢንቱ 8 የኔ ዋጋ ማለት ነው ሲደመር 1 ከዛ ነሳ ኳርታይል 1 ኢዝ ኢኳልስ ቱ 0.25 ኢንቱ 8 ሲደመር 1 ስንት ነው? 9 ነው አይደል እንዴ? ስለዚህ 9 ነው። በቃ መስራት ብቻ ነው ከእናንተ የምጠብቁት። ምን ማባዛት ብቻ ነው። በጣም ቀላል ነው ተማሪዎች። አዎ በቃ ካሁን በኋላ ማጣት የለም ማለት ነው። ስለዚህ ስናባዛ ስንት ይመጣል? ስንት ይመጣል ተማሪዎች? 2 ፖይንት ስንት ነው የሚመጣው? 2 ፖይንት አባዙና አስቀምጡት። እንግዲህ በጣም ቀላል ነው። አሁን ኳርታይል 1 ያየን ነው እንግዲህ 2.25 ኦኬ። አዎ በጣም ቀላል ነው። እሺ 2 ፖይንት መደመር ብቻ ከሆነ ይሄው 0.25 ነው አይደል? እንደዚህ ይባዛ ማባዛት ብቻ እና ማስቀመጥ ነው። አሁንም ኳርታይል 3 አሳያችኋለሁ። ኳርታይል 3 እንዴት ነው የምንሰራው? ኳርታይል 3 ላይ አሁንም ፎርሙላ ማስታወስ ነው። ምን የሚል ፎርሙላ? ኳርታይል 3 ኢዝ ኢኳልስ ቱ 0.75 ኢንቱ ኤን ፕላስ 1 የሚለው ፎርሙላ ማስታወስ ነው አይደል? ከዛን ኤኑ 8 ታገኘናል። አሁንም ኳርታይል 3 ኢዝ ኢኳልስ ቱ 0.75 ኢንቱ 8 ሲደመር 1 9 ነው አይደል? 0.75ን አሁንም በ9 ማባዛትና ማግኘት ነው። በጣም ቀላል ነው። ከዛን ካገኛችሁ በኋላ ምንድን ነው የሚያስፈልገው? በደንብ ተከታተሉ። ሀሳቡን ብቻ በደንብ እነግራችኋለሁ። ወይን ከሰራችሁና ከጨረሳችሁ በኋላ ያገኛችሁን ቁጥር ሆል ነምበር ከሆነ እችን ሪሜምበር በደንብ ያሱት ተማሪዎች። ሆል ነምበር ከሆነ ቀጥታ ኦብዘርቬሽን የምታደርገውን አሁን ለምሳሌ ያገኘ ነው ሁለት ቁጥር ኖርማል ቢሆን ሆል ነምበር ቢሆን ቀጥታ ሁለተኛ ዳታ ውስጥ ሁለተኛ ሴኮንድ ላይ ያለውን ቀጥታ መውሰድ ማለት ነው። ሶ የሰራችሁትን ደሲማል ሲሆን ኢን ዘ ኬስ ኦፍ ደሲማል ሲፈጠር ለምሳሌ የሰራችሁትን ደሲማል አሁን ሲሰሩ ደሲማል ምናምን ይመጣችኋል። ስለዚህ ደሲማል ሲመጣ ምን ታደርጓላችሁ? እንደዚህ ትሰራዋላችሁ። በደንብ ላሳያችሁ እስቲ ተከታተሉኝ። ደሲማል ሲፈጠር ምን ታደርጓላችሁ? እንደዚህ ታደርጓላችሁ። ለምሳሌ ኳርታይል 1 የምንፈልግ ከሆነ ኳርታይል 1 ኢዝ ኢኳልስ ቱ ምን ታደርጓላችሁ? ለምሳሌ ስሞል ታደርጋላችሁ። ስሞል ማለት ለምሳሌ 2.5 ካገኛችሁ 2.5 ማለት የት ይገኛል የምንለው ቢትዊን ቢትዊን 2 and between second and what and third ማለት ነው። ሶ ከቀደም ተከትሎ እየተጠበቀ ስለሆነ ሰከንዱ ምን ይሆናል ማለት ነው? ስሞል ይሆናል ማለት ነው። ከዛ ነሳ ሰርዱ ላርጅ ይሆናል ማለት ነው። ለምን? ኢንክሪዚንግ ኦርደር ነው ማለት ነው። ስለዚህ ቀጣይ ምን እንሰራ? ኳርታይል 1 የምንሰራ ከሆነ ኳርታይል 1 ኢዝ ኢኳልስ ምን እንላለን? ስሞል እንላለን። ስሞል ከዛን ብላስተል እና የኳርታይል 1 ታውቃላችሁ እንግዲህ 0.25 ነው ኢንቱ ትሉ እና ላርጀስት ማይነስ ዋት ስሞለስት ማለት ነው። ስሞለስት እንደዚህ እየሰራችሁ በሚገባ ታገኙዋላችሁ በቀላሉ። ለምሳሌ ኳርታይል 3 ላይ አሁንም ሰርታችሁ ደሲማል የሚመጣ ከሆነ ምን ታደርጓላችሁ? እንደዚሁ ማለት ነው። ስሞል ትሉና ስሞል ፕላስ ዋት የኳርታይል 3 ስንት ነው? 0.75 ኢንቱ ዋት አሁንም ላርጀስት ማይነስ ስሞለስት ትላላችሁ ማለት ነው። ስለዚህ ማግኘት ትችላላችሁ ማለት ነው በቀላሉ ማለት ነው ሲሰሩ። አሁን ኳርታይል 3 እንዳያችሁት ማለት ነው ቀላል ነው። ያው ማባዛትና መቀነስ ብቻ ነው እንግዲህ የአንደኛ ደረጃ እንትን ነው። በቃ ይሄ በጣም ቀላል ስለሆነ መስራት ቀላል ነው። ኳርታይል 3 ስንት ታገኛላችሁ? በደንብ መስራት አለባችሁ። 39.5 ታገኛላችሁ። እንግዲህ እንደዚሁ ያው ተሰርቷል። ቀላል ነው እንግዲህ በጣም እናመሰግናለን ስላዳመጣችሁት። እንግዲህ የገበዳችሁት ነገር እንድትጠይቁኝ ኮመንት ላይ እንድታስቀምጡ በጣም አመሰግናለሁ። እስከዛሬ በደንብ ስለተከታተላችሁ በጣም አመሰግናለሁ። በልብ አመሰግናላችሁ። በእናታችሁ ሼር፣ ሰብስክራይብ፣ ላይክ ስታደርጉ በጣም እንወዷቸዋለን። ከዛሬ በኋላ በማይክሮ ባዮሎጂ እንመጣለን፣ በፓቶሎጂ እንመጣለን።
በደንብ ላይክ እና ሼር አድርጉት። አመሰግናለሁ።